ሰላም ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ እንግዲህ የማካፍላችሁ መረጃ የሚሆነው በሞባይል ባንኪንግ ብንጭበረበር ወይም በተለያየ መንገድ ሰዎች ደውለውም ሊሆን ይችላል፣ ስልካችንን ተቀብለውንም ሊሆን ይችላል። እንግዲህ የሞባይል ባንኪንግ መጭበርበር ወይም ከሂሳባችን ወደ ሌላ ሂሳብ ትራንስፈር ቢያደርጉብን ምን እናድርግ የሚለው ምላሽ ይሆናል ይዤ የመጣሁት። ቪዲዮን እስከ መጨረሻ እንድትከታተሉት ጋበዝኳችሁ። ወደ ቪዲዮ መጀመሪያ ሪኮመንድ ማደርጋችሁ ስልካችንን ለማንም ሼር ባናደርግ ጥሩ ነው። ስፔሻሊ ሞባይል ባንኪንግ የምንጠቀምበት በአፕሊኬሽን የሚሆን በዩኤስኤስዲ የምንጠቀምበትን ስልክ ለሌላ ሰው ሼር ባናደርግ እላለሁ። የመጀመሪያው ሪኮመንዴሽን ይሄ ነው። በተጨማሪም አንዳንድ ስልኮች ይደወላሉ። ከዚህ ባንክ ነው አንዳንድ የአፕሊኬሽን ማዘመኛዎች ኦር አክቲቭ እንዲሆንልህ በቀጣይ ቴክስት እንዲገባልህ ትራንዛክሽኑ እኛ ጋር እየተካሄደ ስላልሆነ አክቲቭ ሆኖ ትራንዛክሽን እንዲካሄድ ካሁን በፊት የሞላው ሞባይል ባንኪንግ ነበር ዲስአክቲቭ ሆኗል አክቲቭ እናድርግልህ ምናምን ብለው የሚደውሉላችሁ ማንኛውንም ስልክ ብሎክ ማድረግና ኦኬ እንደዚህ ከሆነ በቃ ቅርንጫፍ መጥቼ መስተናገድ ስለምችል ቅርንጫፍ እመጣለሁ ብላችሁ ስልኩን መዝጋት ነው የሚሆነው። ምክንያቱም በቀጥታ የማጭበርበሪያ ስልክ ነው። ምንም አይነት የሞባይል ባንኪንግ አክቲቭ ማድረጊያ በስልክ ተደውሎ ሊሆን ስለማይችል ባንክ ላይ ሄዳችሁ ራሱን የቻለ አፕሊኬሽን አለ። እሱን ሞልታችሁ ስለሆነ አክቲቭ የሚደረገው እንደዚህ ስልክ ተደውል ማንኛውንም ስልክ ቢደወል ስፔሻሊ በሞባይል ስልክ ሊሆን አይችልም። በቢሮም ሆኖ ኢቭን በቃ ቅርንጫፍ ሄዳችሁ መስተናገድ ነው እንጂ ያለባችሁ ምንም አይነት ስልክ ፊድባክ ባትሰጡ ሚስጥር ቁጥራችሁን ባታካፍሉ የመጀመሪያው እና ወሳኙ ነጥብ ነው የሚሆነው። ነገር ግን እነኝን ሁሉ ነገር አድርጋችሁ እንግዲህ አንዳንዴ መጭበርበር ሊገጥም ይችላል። ኢቭን የራሴ ባላችሁት ሰው ጓደኛም ይሁን ሰምበዲ የሚስጥር ቁጥራችሁን የሚያውቅ ሰው በአጋጣሚ ቡና ስትጠጡ በሆነ አጋጣሚ ብቻ ሚስጥር ቁጥራችሁን ያየውና ያ ሚስጥር ቁጥር ደግሞ ለሶስተኛ አካል ተላልፎ ሊሰጥ ይችላል። ለምሳሌ እናንተ የልብ ወዳጃችሁ ያላችሁ ሰው ሚስጥር ቁጥሩን ለሌላ ሰው ይሰጥና በተለያየ መንገድ ስልካችሁን ሌላ ሰው ጋር ወይ ቻርጅ አድርጋችሁ ሊሆን ይችላል ኦር የሆነ ፎቶኒ ብለው ሊሆን ይችላል። በተለያየ መንገድ ብቻ ስልካችሁ ሌላ ሰው ጋር ይሆንና በአጋጣሚ ትራንስፈር ይደረጋል። እንግዲህ ከሚስጥር ቁጥራችሁ ከታወቀ ትራንስፈር ለማድረግ ኢዚ ነው የሚሆነው። ኢሚዲየትሊ ትራንስፈር እንዳደረጉ ቴክስት ያጠፋሉ ምናምን የምታውቁት እንግዲህ ከሰዓታት በኋላ ኦር ኢቭን ከቀንም በኋላ ሊሆን ስለሚችል ከዛ በኋላ ኢሚዲየትሊ ምን ማድረግ አለብኝ የሚለውን ነው አሁን የምነግራችሁ። መጀመሪያ ማድረግ ያለባችሁ እንግዲህ በተቻለ መጠን ኮል ሴንተር ላይ መደወል ነው። ሁሉም ባንኮች ኮል ሴንተር ስላለ መጀመሪያ ኮል ሴንተር ደውላችሁ ማመልከት ነው የሚሆነው። ኢቭን ትራንስፈር የተደረገበት ኦር የገባበት ሂሳብ አትሊስት እንዳይንቀሳቀስ የማድረግ ስቴፕ ሊኖር ይችላል። እንደየባንኩ ትብብር ይወሰናል። እንግዲህ ባንኩ ከተባበራችሁ ያን አካውንት በጊዜያዊነት ብሎክ አድርጎ እንዲያቆይ ሊያግዛችሁ ይችላል። የመጀመሪያው ስቴፕ ይሄ ነው። ወደ ኮል ሴንተሩ እየደወላችሁ ኢሚዲየትሊ ወደዛው የሚሆነው እንግዲህ ፖሊስ ጣቢያ ሄዳችሁ ማመልከት ነው። እንደዚህ የመጭበርበር ሂደት ገጥሞኛል፣ ሚስጥር ቁጥሬን ለማንም ሼር አላደረኩም። እንግዲህ በአጋጣሚ የሚያውቀው ሰው ሊኖር ይችላል ምናልባት። ነገር ግን እኔ ባላዘዝኩት ትራንዛክሽን ትራንስፈር ተደርጎብኛል ወደዚህ አካውንት የሚለውን ያው በስቴትመንታችሁ አውጥታችሁ የህግ ፕሮሰስ መጀመር ነው የሚሆነው። ከዛ ኢሚዲየትሊ ፖሊስ ማስረጃ ይሰጣችኋል፣ ይጻፍላችኋል። ወደ ባንኩ ትሄዱና ቅድሚያ አካውንቱ በጊዜያዊነት እንዲታገድ ይደረጋል፣ የገባለት ማለት ነው። ከዛ እንግዲህ ኬዙ ወደ ፍርድ ቤት ይዞራል። ብዙ ፕሮሰሶች አሉት። ያን ያክል እንግዲህ ተስፋ ሳትቆርጡ ኢንዲቴል ሄዳችሁ ያ ሰውዬ ሲከፍት አካውንት መታወቂያ አለ፣ ፎቶ አለ፣ ትራንስፈር ሲደረግለት ሲያዋጣ ያሉት ፕሮሰሶች በሙሉ በባንክ በሲስተም ስለሚያዙ ያ አጭበርባሪ ወይም የገባለት ሰው የትም እንደማያመልጥ እርግጠኛ መሆን አለባችሁ። መጀመሪያ ተስፋ የማትቆርጡበት አንዱ ምክንያት ይሄ ነው። እያንዳንዷ ማስረጃ አለች። ወጪ ሲያደርግ በዲጂታልም ከሆነ የፈጸመው በሞባይል ትራንስፈርም ከሆነ whatever it is
የትም አይሄድም ማለት ነው ያ ደንበኛ። አንዳንድ ሰዎች እንግዲህ በሞባይል ተጭበርብረው ተስፋ ቆርጠው ብራቸውን ተበልተው የሚቀሩ አሉ። እንደዛ ግን መሆን የለበትም። በህግ ኬዝ ያ የተወሰደባችሁን ብር የማስመለሱን ሂደት ተስፋ ሳትቆርጡ ማስመለስ አለባችሁ። እኔ ብዙ ሰዎች ማቃቸዋሉ ከየትም ብለው እስከ 3 ወር እስከ 4 ወር ፈጅቶም ያስመለሱ ብራቸውን። ኢቭን ብዙ ሰዎች የታሰሩ አውቃለሁ ወስደውም። እና ተስፋ ሳትቆርጡ የህጉን ኬዝ መከታተል፣ ሲቀጥል ደግሞ የመጀመሪያውን ስቴፕ መተግበር ነው። በቃ ሚስጥር ቁጥራችሁን አለማጋራት። የኔ ያላችሁ ሰው ኦር ጓደኛም ፍሬንድም ኤኒባዲ በቃ ሚስጥር ቁጥራችሁን አይወቅ። በቃ ያ የመከላከያው መንገድ ነው። እንግዲህ ከጠቀማችሁ የቪዲዮ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ፣ የደውሏን ምልክትም መጫናችሁ እንዳትረሱ። በተለይ እንግዲህ ሰብስክራይብ እያደረጋችሁ ቤተሰቡ ነው። አዳዲስ መረጃዎችን እያቀረብኩ ነው። የፋይናንስ የቢዝነስ ሀሳቦችን የማቀርብበት እንዲሁም አንዳንድ ኢንፎርሜሽኖችን ዲስከስ የምናደርግበት የዩቲዩብ ቻናል ነው። ስላዳመጣችሁኝ አመሰግናለሁ። በቀጣይ ቪዲዮ በአዲስ ቪዲዮ እመጣለሁ። መልካም ጊዜ